የሰማይ የምድር ጌታን እንደ ጎረቤት ስታዘው እንደኖርክ እንደ ጎረቤት ውሃ ቅዳ እንደ ጎረቤት እንጨት አምጣ ጌታችን ከ12 ዓመቱ ላይ ቤተ መቅደስ ታየ ከተባለ በኋላ እስከ 30 ዓመቱ የት እንደነበር አልተጻፈም ግን ፍንጭ አለ እንደገና ይሄን የመፈወስ ኃይል የመፈወስ ስልጣን ከየት አገኘው ለምን እነሱ የሚታያቸው ሰውነቱ ነው ፍጹም አምላክ መሆኑ ገና አልታወቃቸውም አልተረዳቸውም ነበር ብዙ ሰዎች በክርስቶስ ማመን ቀላል ይመስላቸዋል በክርስቶስ ማመን ግን ቀላል አይደለም እውነት ለመናገር ሌላም አንድ እውነት እናውቃለን እግዚአብሔር ፈቃዱን የሚፈጽሙትን እንጂ ኃጢያተኞችን እንደማይሰማ እናውቃለን ዋስራ ሄሮድስ ሲሞት የሕፃኑን ነፍስ የሚሹት ሞተዋልና አሁን ሕፃኑንና እናቱን ይዘህ ወደ ሀገርህ ተመለስ ብሎ ይነግረዋል ዮሴፍም በህልም እንደተረዳው ከ3 ዓመት ከ6 ወር የስደት ህይወት ለሰው ባዳ ለአገሩ እንግዳ በሆኑበት እንግዲህ መድኃኒታችን ኢየሱስ ክርስቶስ በዛ በግብጽ እያለ አድያማተ ግብጽን ሁሉ የግብጽን አውራጃዎች ሁሉ እንግዲህ ባረካቸው አሁን የግብጽ አውራጃዎች ቅድም እንደተነጋገርነው በሰማይትነትም ያን ያህል ቢወጡ እንደገና በዚህ በምናኔ ህይወት በቅድስና ህይወትም አሁን የግብጽ በረሃዎች ሁሉ ከዋክብት ሆኑ በቅድስና ህይወታቸው እንደ ከዋክብት የሚያበሩ ቅዱሳን የሚያወጡባቸው በረሃው የሚደንቁ ፍሬዎች የሚገኙበት የአትክልት ስፍራ ወደ መሆንና በጣም ይገርመኛል ብፁዕ ወቅዱስ አቡነ ሽኖዳ ይሄንን በረሃውን ሲጠቅሱት የመነኮሳት ገነት ይሉታል እና መነኮሳት ለምልመው የሚያፈሩበት ገነታቸው አድርጎ ባረከው ያንን አድያማተ ግብጽን የግብጽን አውራጃዎች ሁሉ ለሰማዕታት ለቅዱሳን ባረከላቸው ከዚያ በኋላ ወደ እንግዲህ በትውፊቱ ከሄድን ወደ ኢትዮጵያም እንደመጣ ይነገራል የትንቢተ ዕንባቆምንም ይዘው የኢትዮጵያ ድንኳኖች ሲጨነቁ አየሁ እንግዲህ አንድ ድንኳን ወይም አንድ ቤት የሚጨነቅ እንግዳ ሲመጣበት ነውና የኢትዮጵያ ድንኳኖች ሲጨነቁ አየሁ የሚለውንም ይዘው ወደ ኢትዮጵያ መጥተዋል የሚላል ያው እንደው ካሰብነው ሊሆን የሚችልበት አጋጣሚ ይኖራል ብለን መውሰድ እንችላለን በመጽሐፍ ቅዱስ ላይ ተገልጦ ስላልታየ የሚነገረውም ያው ልጄን ከግብጽ ጠራሁት በቀላል ደመና ተጭኖ ወደ ግብጽ ይመጣል የሚለውን ትንቢት በኋላም ደግሞ ልጄን ከግብጽ ጠራሁት የሚለው ተይዞ ግብጽ ብትሆንም በደንብ የተጠቀሰች ግን ወደ ኢትዮጵያም ሊመጣ የሚችልበት አጋጣሚ ሊኖር ይችላል ለምን ግብጽ በዛ ሰዓት ስናስበው የሮማ ቀኝ ግዛት ናት ኢትዮጵያ ግን የሮማ ቀኝ ግዛት አልነበረችም ስለዚህ ሄሮድስ የሮማ ቀኝ ግዛት ከሆኑ አውራጃዎች ወይም አገሮች ጋር ተጻጽፎ ተነጋግሮ እመቤታችንና ጌታን ሊያሳድናቸው የሚችልበት እድል ከፍተኛ ነው ስለዚህ ያንን ለጊዜው ለማስታገስ ከዚያ ለመሰወር ወደ ኢትዮጵያ መጥተው ነበር ቢባል ብዙ እንደው እንዴት ይሆናል የሚባል ነገር አይደለም ግን ራሱን የቻለ ጠንካራ የሆነ ማስረጃ በደንብ ተጠናክሮ ጠንካራ የሆነ ማስረጃ ሊቀርብበት የሚገባ ጉዳይ ነው ታሪክ ስለሆነ ይሄ ታሪክ ደግሞ ያው የተለያዩ ማስረጃዎች ደጋፊ ማስረጃዎች አብረው መቅረብ አለባቸው እና ለማንኛውም ከ3 ዓመት ከ6 ወር የስደት ጊዜ በኋላ የሕፃኑን ነፍስ የሚሹት ሞተዋልና ወደ ሀገርህ ተመለስ ተባለ ሕፃኑንና እናቱን ይዞ ወደ እስራኤል ተመለሰ ግን ምንድነው ያጋጠመው ወደ እስራኤል ሲመለስ ደግሞ በሄሮድስ ፋንታ አርኬላዎስ የተባለ ልጁ እንደነገሰ ሰማ ይላል እንግዲህ መቼም የደግ ልጅ ደግ ነው የክፉ ልጅ ክፉ ነው እና ሄሮድስ ለዙፋኔ ለስልጣኔ ብሎ ጌታን ሲያሳድደው እንደነበረ ልጁ ሳይሰማ አይቀርም ስለዚህ አሁን ልጁ ይህንኑ መቼም ሊያስቀጥል የሚችልበት አጋጣሚ ሰፊ ነው የሚሆነው ስለዚህ ቅዱስ ዮሴፍ ይህንን ስላሰበ ያለው አማራጭ ምንድነው በናዝሬት ኑሮውን ማድረግ ነው እንግዲህ ጌታችን ከዛን ጊዜ ጀምሮ ነው በናዝሬት ገሊላ ስላደገ ይህ በናዝሬት ገሊላ ማደጉ ለመናቅ ምክንያት ሆኖታል በናዝሬት ገሊላ ማደጉ ለመሰደቢያ ምክንያት ሆኖታል በኋላ ደቀ መዛሙርቱ ለመሆን የበቁ እነ ናትናኤል ሳይቀሩ ከናዝሬት በጎ ነገር ይወጣል ወይም ከናዝሬት መልካም ነገር ሊወጣ ይችላል ብለው
ከመዘበት የደረሱት ናዝሬት በዘመኑ በጣም በኑሯቸው የተጎሳቆሉ ጤናቸው የታወከ በይበልጥ ኢኮኖሚካሊ በጣም ዝቅተኛ የሆኑ ሰዎች የሚኖሩባት ስፍራ ስለነበረች ነው እንደዛ ተብሎ እንግዲህ እኛን ወደ ርስታችን ለመመለስ እኛን ከድህነታችን ለማውጣት እሱ በዚህ ምድር ላይ የመጨረሻውን የሚባለውን የድህነት ህይወት ለመኖር ነው የመረጠውና የሮማ ነገስታት በኋላም በዘመነ ሰማዕታት ክርስቲያኖችን ያን ገሊላዊ ለምን አትተውትም እያሉ በገሊላ ናዝሬት ማደጉን እንደ መሰደቢያ ለምን ገሊላ የተናቀች እንደሆነ ሲታወቅ ስለነበረ ጌታችንን በስሙ ለመጥራት እንኳን በስሙ መጥራት ክብር መስጠት አድርገው ቆጥረውት ገሊላዊ እያሉ ነበረ በጌታችን። እንደውም ቅዱስ ባስልዮስን ይባላል ኦሊያኖስ የተባለው ንጉስ ቅዱስ ባስልዮስን በፊቱ አስቀርቦ ሲመረምረው ያንን ገሊላዊ ጠራቢ እንግዲህ ጌታችን የጠራቢው ልጅ የዮሴፍ ልጅ አይደለም ተብሎ የለም እና ያንን ገሊላዊ ጠራቢ ወዴት ትተኸው መጣህ አለው ይላል። እንግዲህ ንጉሱ ቅዱስ ባስልዮስን እንግዲህ ለማበሳጨት ነው ይሄን ብሎ የተናገረው። የዛን ጊዜ ላንተ የሬሳ ሳጥን እንዲሰራልህ ትቼው መጣሁ ብሎታል። እና በኋላም ኦሊያኖስ ከፋርስ ጋር ጦርነት ሲያደርግ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ። ባስልዮስና ጎርጎርዮስ በመርቆሬዎስ ስዕል ፊት ሆነው ጸለዩ። ይህንን የክርስቲያኖች ጠላት የሆነ ክርስቲያኖችን የሚያሰቃይ ንጉስን እስከ መቼ ነው ዝም የምትለው አሉት። ጸለዩ። ትንሽ ቆይቶ የመርቆሬዎስ ስዕሉ ደም ሲያንጠፈጥፍ ታየ ይላል። ቅዱስ መርቆሬዎስ ሁላችን እንደምናውቀው በዱሪ ፈረስ ላይ ሆኖ ይሄ በጥቁር ፈረስ ላይ ሆኖ ጦር ሰብቆ ነው የሚታየው እና ያ ጦሩ ጫፉ ደም ሲያንጠበጥብ ታየ ይላል። እና ባስልዮስና ጎርጎርዮስ ያንን ክፉ ኦሊያኖስ የተባለውን ንጉስ ገደል ከሆነ ሲሉት ደነነ ሲል ከመኦሆ ዘይብል አዎ እንደማለት ራሱን ከፍ ዘቅ አደረገላቸው። ልክ ነው ገድየዋለሁ እና ኦሊያኖስ ንጉስን በዛ ጦርነት መካከል ሰማዕቱ መርቆሬዎስ ነው ወግቶ የገደለው ተብሎ በቤተክርስቲያናችን ይተረካል። እና ይሄን ምንድነው ታሪኩን ያነሳውላችሁ እንግዲህ የሮማ ነገስታት ሳይቀሩ ገሊላዊው እያሉ ጌታችንን ለመስደብ ለማዋረድ ዝቅ ዝቅ ለማድረግ ይጠቀሙበት ነበር በናዝሬት ገሊላ ማደጉ። እና ዮሴፍ ግን በዋናነት ያንን የወሰነው ለምንድነው በዛ አርኬላዎስ ከነገሰ አሁንም አባቱ ሊገድለው ይከታተለው እንደነበር አሁንም ሊገድለው ይከታተለዋል። አሁንም እመቤታችንም ጌታም ከስጋት አይድኑም ብሎ ስላሰበ ነው ዮሴፍ በዛ እና በናዝሬት በገሊላ በበህቅ ልህቅ ይለዋል። ጌታን በየጥቂቱ አደገ እንዘይት ኤዘዝ ለአዝማዲሁ እንተ ይቲሙ ለእናቱና እንደው ለዘመዶቹ እንግዲህ ዘመድ ሲል በስጋ ዝምድና እመቤታችን ናት ዘመዱ። ግን በዚያ ለነበሩ ለጎረቤቶችም ለሁሉ በዛ ለነበረው ዘመድ ሁሉ እየታዘዘ በየጥቂቱ አደገና ይሄንን አሁን የልጅነቱን ወራት ስናስብ እንደው በጉርብትናም ይሁን በዝምድናም ይሁን አብረውት ያደጉ በኋላ ማን መሆኑን ሲያውቁ እንደው መደነቅ የሚለው ይገልጸው ይሆን እንላለን። እንደው መደነቅ የሚለው ይገልጸው ይሆን የሰማይ የምድር ጌታን እንደ ጎረቤት ስታዘው እንደኖርክ እንደ ጎረቤት ውሃ ቅዳ፣ እንደ ጎረቤት እንጨት አምጣ፣ እንደ ጎረቤት ከእናትህ ወይ ሰፌድ ተቀብለህ ወይ ቁና ተቀብለህ አምጣልኝ እያለ ሲያዝዝ የነበረ ጎረቤት በኋላ መላእክት ሊቃነ መላእክት የሚታዘዙት አምላክ መሆኑን ሲያውቅ እንደው ምን አይነት መደነቅ ውስጥ ይህን ትህትና ሊገልጠው የሚችል ይህን ትህትና ሊያደንቅ የሚችል ምን አቅም ይገኛል? በእውነት ለማድነቅ ራሱ እኮ አቅም ይጠይቃል። እና በምን ደረጃ ራሱን ትሁት አድርጎ በምን ደረጃ ራሳቸው ሰራዊተ መላእክት ምን ይሉ፣ መላእክት ሊቃነ መላእክት ምን ይሉ። እነዚህ ብቻ እኮ አይደሉም። እኛ በማናውቀው እርሱ በሚያውቀው እኮ መባረቅት ደመናት መባረቅት የሚታዘዙት አምላክ ነው። ፍጥረት ሁሉ የሚታዘዘው አምላክ ነው። እኛ በማናውቀው እሱ በሚያውቀው መንገድ የሚታዘዙት ነው። ይሄ ቅዳሴ ላይ እንላለን ብልጭልጭታውን ይልከዋል ወዴት ልሂድ እያለ ይታዘዘዋል አይደል የሚለው ቅዳሴ ኤጲፋኒዎስ ላይ። እና እነዚህ ሁሉ የሚታዘዙለት መላእክት ሊቃነ መላእክት የሚታዘዙለት አምላክ በዚህ ለጎረቤት በዚህ ለዘመዶች እንደ ልጅ ሲላላክ ማየት ለራሱ ለሰራዊተ መላእክት ለፍጥረት ራሱ ምን ያህል ይደንቅ። ይሄ ትህትና ምን ያህል ይደንቅ። እና አንዳንዶች ትህትናው መስቀል ላይ ብቻ ይመስላቸዋል። ግን አይደለም። ትህትናው የሚጀምር ገና ሰው ከመሆን
ትህትናው የሚጀምር ሰው ከመሆን ነው። የባህሪያን መልክ ከመያዝ ነው ትህትናው የሚጀምር እና ቅዱስ ዮሐንስ አፈወርቅ በቅዳሴው ኦ ትህትና ዘመጠነ ዘትህትና ይላል። እንዲህ ያለው ትህትና እንዴት ያለ ትህትና ነው! እንደምን ያለ ትህትና ነው! ይሄ ሊገልጡት የማይችሉት በቃ አድንቀው እጹብ ብለው ለዛው ማድነቃችንም ደግሞ የስኢን ይሄ ከአቅማችን በላይ ስለሆነብን ለማድነቅም እኮ እውነት ለመናገር ቃላት ግን ለዚህ ቃላት ራሱ ልንፈልግለት አንችልም። ልንል የምንችለው ይህ ትህትና እንደምን ያለ ትህትና ነው ልንል የምንችለው እና እየታዘዘ አደገ። ጌታችን በሁሉ የተወደደ ሁሉ የሚሰስተው ልጅ ነበር። ለአባቱ የሚታዘዝ ነበረ። በትውፊት የምንተረካቸው ነገሮች አሉ። በትውፊት በልጅነቱ ወራት በጭቃ አዋፋትን ሰርቶ እፍ ሲልባቸው ነፍስ ዘርቶ ይበራሉ። በፀሐይ ጨረር ላይ እንደ ሕፃን በፀሐይ ጨረር ላይ ሲንሸራተት ይታያል እና የሰፈር ሕፃናት እንደሱ ሆናለሁ ሲሉ ወድቀው ይጎዳሉ እና እመቤታችንን ከአንቺ ልጅ ጋር እንዲጫወቱ አንፈልግም እስከ ማለት ደርሰዋል ይላሉ የአካባቢው ሰዎች። በቃ ለምን እሱ የሚጫወትበትን ልጆች ደግሞ ያው እንደሱ ካልሆነን እያሉ አልሆነላቸውም እና ከሱ ጋር መጫወት ጉዳት ብቻ ነው የሚገጥማቸው ብሎ ወላጆች እስከ መድረስ እመቤታችን ለትምህርት ሲደርስ ትምህርት ልታስገባው እንደሞከረች እንግዲህ አስቡት። የእውቀት ባለቤት የሆነ እሱ በባህሪው ሁሉን የሚያውቅ እርሱ ከመምህራን ሊማር ትምህርት ቤት ገብቷልና በቤተክርስቲያናችን እንደሚተረከው ፊደል ሊያስቆጥረው እንግዲህ የዕብራውያን ፊደል አሌፍ ቤት ጋሜል እያለ ይሄዳል እና ፊደል ሊያስቆጥረው መምህሩ አሌፍ በል አለው። አሌፍ አለ ቤት በል ሲለው ምን ትፍካሬሁ ለአሌፍ አሌፍ ማለት ምን ማለት ነው ትርጉሙ ለመሆኑ ብሎ ጠየቀው መምህሩ። እኔ ያልኩህን ዝም ብለህ በላለው። እንዴ ትርጓሜው ሳትነግረኝ ዝም የምለው ምንድን ነው? እንደገና ደግሞ የመምህሩን ቀለም ደበላለቀበት ይላል። ነጩን ከጥቁሩ ቀዩን ከአረንጓዴው ልጅ ነውና እንደ ጨዋታ ድብልቅልቅ ያደረገበት። መምህሩ ተናዶ መታው ይላል። ዝንቱ ወልደ መበለት አማሰነ ቀለሜ፣ ይሄ የመበለት ልጅ ቀለሜን አበላሸ ብሎ መታው ይላል እና ሲመታው ለምን ትመታኛለህ? ቀለሜን ስላበላሸ ነው የምመታህ ሲለው ከምትመታኝ እንደነበረ አድርጋ አትለኝም? ለምን ትመታኛለህ? እውነት ነው፣ ትክክለኛ ጥያቄ ነው እና አሁን እኛ ልጆች ሲሳሳቱ ተናደን አንድ እርምጃ ከመውሰድ ይልቅ ልጆች ስህተታቸውን እንዲያርሙ እድል መስጠት እንዳለብን እኮ ትምህርት ነው። ይሄ አሁን ቢገባን ትምህርት ነው። በእርግጥ በዚህ ደረጃ ያለውን ስህተት ለማረም አቅም ያለው የለም። ግን እንደው እኛ ስህተት ስንሰራም በአቅማችን ነው እውነት ለመናገር እና እንደዛ አይነት ስህተት ቢሰሩ ልጆች ዘለን ከመቆጣት ዘለን ይሄ አካላዊ ቅጣት ላይ ከመሄዳችን በፊት እስቲ ይሄን ተሳስተሃል አርም ማለት ነው ተገቢ የሚለውን ሲያስተምረን ነው። አሁን ከምትመታኝ ለምን እንደነበረ አድርግ አትለኝም ቀለሜን አለው። አሁን እንደነበረ አድርግ ብለህ ታደርጋለህ አለው። ተናግሮ ሳይጨርስ ጥቁሩ በጥቁሩ ነጩ በነጩ ቀዩ በቀዩ ቀለሙ እንደነበረ ሆነ ይላል። የዛን ጊዜ ጌታን አንጠልጥሎ ወስዶ ለእመቤታችን መምህሩ እኔ አንቺን ልጅ ማስተማር አይቻለኝም ብሎ ሰጣት ይላል። በቃ እንዳትልኪ ወደዚህ። ይሄ ነገር በወንጌል ተጽፏል። አሁን እንደውም ጌታችን ከ12 ዓመቱ ላይ ቤተ መቅደስ ታየ ከተባለ በኋላ እስከ 30 ዓመቱ የት እንደነበረ አልተጻፈም። ግን ፍንጭ አለ፣ ለሚያስተውል ሰው ፍንጭ አለ እና ዛሬ አንዳንዶች ምስራቅ አፍሪካ ነበር ይላሉ፣ አንዳንዶች እስከ ፋሪስ ይሄ ወደ ቻይና ምን ድረስ ሄዷል እያሉ ብዙ ነገር ይናገራሉ። ግን ወንጌል አይደግፈው። እኛ ደግሞ ስለ ክርስቶስ ሕይወት በዋናነት የምንታመነው በወንጌል የተጻፈው ነው። ለእኛ ትልቁ ማስረጃችን ወንጌል ነው እና በወንጌል ላይ በዚህ በማቴዎስ 13 ላይ ጌታችን የሚያስተምርበትን ጥበብ ህሙማንን እንደዚህ በእጁ በመዳሰስ በቃሉ በመናገር አጋንንትን ሲያወጣ ድውያንን ሲፈውስ እንደገና የትምህርቱን ጣዕም የትምህርቱን ኃይል የትምህርቱን ጉልበት ፈሪሳውያን ካዩ በኋላ ምንድን ነው ያሉት? እንዴ ይሄ ጠራቢው ዮሴፍ ልጅ አይደለም ይላሉ። እናቱስ ማርያም ትባል የለም? ወንድሞቹ እነ ያዕቆብ እነ ዮሳ እነ ስምዖን በእኛ ዘንድ እህቶቹስ ያሉ አይደለምን ይሉና ይህንን ጥበብ ከወዴት አገኘው ብለው ይጠይቃሉ። ይሄ የሚያሳየው ምንድነው? ጌታችን እነሱ በሚያውቁት ደረጃ የትኛው መምህር ጋር ገብቶ ሲማር አላዩትም። አባቱን በዛው በስራ ሲያግዝ ነው እንጂ የሚያውቁት
የተለየ እገሌ የሚባል መምህራን ጋር ተቀምጦ ሲማር አላዩትም። ያን ቢያዩማ እንዴ ከገሌ እኮ ተምሯል ብለው ይናገሩ ነበር እንጂ ይሄንን ከየት አገኘው አይሉም ነበር። ሁለተኛ በዛው ባገሩ በሁሉ አይን ፊት ባይኖር በሁሉ አይን ፊት ባያድግ አሁን ዛሬ ሰዎች ዝም ብለው በግምት ምስራቅ አፍሪካ ነበር ሩቅ ምስራቅ ነበር ብለው እንደሚያወሩት ሄዶ ቢሆን ኖሮ ይሄን ጥበብ ከወዴት አገኘው አይሉም ነበር። አይ ወደዚህ ቦታ ከዚህ ዓመት እስከዚህ ዓመት እኮ እኛ መካከል አልነበረም፣ ስለዚህ የሄደበት ቦታ ተምሮት ነው የመጣው ብለው ግምት ይሰጡ ነበር እንጂ ይሄን ከወዴት አገኘው አይሉም ነበር። ግን የሚያሳየው ምንድነው? በመካከላቸው ኖሯል። ለናቱ ለአሳዳጊ አባቱ ለዮሴፍ እየታዘዘ በጎረቤት ላሉ ለዘመድ አዝማዶቹ እየታዘዘ በመካከላቸው አድጎ አይተውታል። እገሌ የሚባለው መምህር እግር ስር ተቀምጦ ሲማር አላዩትም። ልክ አገልግሎቱን ሲጀምር ግን የሚናገርባትን ጥበብ አለማድነቅ አልተቻላቸው። በቃ በራባዮቻቸው በእነሱ መምህራን ዘንድ ተቀምጠው የተማሩት እንኳን እንደሱ ሲናገሩ ማንም እንደዚህ ሰው አልተናገረም ነው ያለው። በመጽሐፉ ስናይ በዚህ በዮሐንስ ወንጌል ምዕራፍ 7 ላይ ጌታን አስረው እንዲያመጡ የተላኩት ዘበኞች ለምን አላመጣችሁትም ይዛችሁ ሲሏቸው የላኳቸው አለቆቻቸው ማንም እንደዚህ ሰው ከቶ አልተናገረም ነው ያሉት። ለምን? የቃሉ ጣዕም የተለየ ነበር። ትምህርት አሰጣጡ ላይ የሚታየው ስልጣን የተለየ ነበር። እንደውም እንደ ጻፎቻቸው እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር አይደለም የሚለው። እና ይሄን ከየት አገኙ? እንደገና ይሄን የመፈወስ ኃይል የመፈወስ ስልጣን ከየት አገኙ? ለምን? እነሱ የሚታያቸው ሰውነቱ ነው። ፍጹም አምላክ መሆኑ ገና አልታወቃቸውም፣ አልተረዳቸውም ነበር። ስለዚህ ከወዴት አገኙ? አሁን ፈሪሳውያን እንዲህ ብለው መጠየቃቸው ስተት አይሆንም። ስተት የሚሆነው ይህንን ከወዴት እንዳገኘው ገልጦ ሲያስተምራቸው አለመቀበላቸው ነው ስተት የሚሆነው እንጂ እኛም ብንሆን አብሮን ያደገ ሰው እንዲህ አይነት ነገር ቢታይበት መቼም ከባድ ነው ማለት። ቤተሰቦቹ እንኳን እኮ ገና ለማመን ተቸግረው ነበር ነው የሚለን መጽሐፍ ቅዱስ። እዚህ ዮሐንስ 6 ላይ የገዛ ወንድሞቹ እንኳን ለማመን በእርሱ ተቸግረው ነበር። ከትንሣኤው በኋላ ነው እንደነ ያዕቆብ ያሉት የጌታ ወንድሞች ሕይወታቸውን ጨርሰው ለሱ ሰጥተው በብዙ መከራ ውስጥ ያለፉት። በመጨረሻ ነው እንግዲህ የተናገረው ሞቱን ትንሣኤውን ሲያዩ ነው። ያንን መካድ መቼም እንዴት ይሆናል እንጂ አብሮ አድጎ አብሮ ኖሮ ብዙ ሰዎች በክርስቶስ ማመን ቀላል ይመስላቸዋል። በክርስቶስ ማመን ግን ቀላል አይደለም እውነት ለመናገር እና ይሄ በክርስቶስ ለማመን የሚቸገር ሰው ብናገኝ በምን ያህል ትዕግስት ልናስተምረው በምን ያህል ጸሎት ልናግዘው እንደሚገባ እኛ በቀላሉ እዛ ውስጥ ራሳችንን ስላገኘ ነው። በእኛ ጥረት የሆነ አይደለም። ብዙዎች በራሳችን ጥረት የሆነ ሊመስላቸው ይችላል። በእኛ ጥረት የሆነ አይደለም። የሰማይ የምድር ጌታ በአጭር ቁመት በጠባብ ደረት ተወስኖ እንደኛ እየበላ እየጠጣ እንደኛ ድካም የተስማማው እንደኛ የሚያንቀላፋ ሆኖ በሰው ባህሪ ተገልጦ ማየትና ይሄ የሰማይ የምድር ጌታ ነው ብሎ ማመን እኮ ቀላል አይደለም እንዴ። በመንፈስ ቅዱስ ካልሆነ እኮ ተብሏል። በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስን ጌታ ነው ማለት ከባድ ነው። አምላክ ነው፣ ፈጣሪ ነው፣ የሁሉ ገዢ ነው ብሎ ማመን ከባድ ነው። እና በመጨረሻ እኮ የምድር ፍጥረት ሁሉ ዋይ ዋይ የሚል ለዚህ ነው። የወጉትን ያዩታል። ያ የወጉት የሰማይ የምድር ጌታ መሆኑን ስናይ በቃ መሸሻ ይጠፋል። የዛን ጊዜ ያቺ ነገር ያቺ ፍቅሩ ያቺ ትህትናው ያቺ ትዕግስቱ ታቃጥለናለች። በቃ የሚያስደነግጠው ለዚህ ነው። የወጋሁት እሱን ነው ብሎ ማሰብ በጣም ይከብዳል። አሁን የገረፈች እጅ የዛን ጊዜ እንዴት ትሆናለች? የተሳደበች ምላስ እንዴት ትሆናለች? ያንጓጠጠች አንደበት እንዴት ትሆናለች? ግን እኛ በእነሱ የምንፈርድ አይደለንም። ለምን? የሰማይ የምድር ጌታ በዛ ሁኔታ ተገለጠ ብሎ ማመን ቀላል ነገር አይደለም። ቅዱስ ጳውሎስ እኮ የርኅራኄ ቃል ተጠቅሟል። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ብሎ አውቀውትስ ቢሆን ባለማወቅ ነው ያደረጉት። ራሱን ባለቤቱ በመስቀል ላይ እያለ አባት ሆይ የሚሰሩትን አያውቁም ይቅር በላቸው ያለ ለዚህ ነው። ይሄ ከተነገረ ይሄ ከተሰማ ማንም ሊጠራጠራት በማይችል ሁኔታ ራሳቸውም አይሁድ ባመኑበት ሁኔታ መልሰው ያንን ለማመን ልባቸውን እልህኛ በማድረጋቸው የሚጠየቁ። ለምን? ራሳቸው ጌታ በተሰቀለ ሰዓት ምን ብለዋል? ይህ አሳች ገና በሕይወቱ ሳለ
እሞታለሁ በሶስተኛው ቀን እነሳለሁ ይል ነበር። እንግዲህ ልብ በሉ አምነዋል እኮ እነሱ ራሳቸው። አሁን ንግግራቸው ይመሰክርባቸዋል። እንዲህ ብላችሁ አልነበረም ወይ ይባሉ መልስ የላቸውም። እንደገና መቃብሩን ይጠብቁ ለነበሩት ጉቦ ሰጥተው እንዲክዱ አድርገዋል። ወይም ያንን ደቀ መዛሙርቱ ወሰዱት ብለው እንዲዋሹ አድርገዋል። ያ ውሸት እንዲነገር ጉቦ የሰጠች እጅ እኮ የዛን ጊዜ እንግዲህ ምን ይውጣታል? እና እንዲህ ማመን ቀላል አይደለም። አሁን እኛ ራሳችንን የጌታ ጎረቤቶች ሆነን ብናስብ፣ በዛን ጊዜ በስጋው ወራት በምድር በነበረበት ጊዜ ጎረቤቶች ሆነን ብናስብ፣ ወይም ከቤተ ዘመዶቹ አንዱ አድርገን ራሳችንን ብናስብ፣ ከአብሮ አደጎቹ አንዱ አድርገን ብናስብ 30 ዓመት ሲሞላው ራሱን እንደ ሰማይና እንደ ምድር ጌታ ሲገልጥ ያንን መቀበል ቀላል አይደለም። ለዚህ ነው ደጋግሞ ይነግረን የነበረው እኔ ምነግራችሁን ባታምኑ እንኳን ስራዬን አይታችሁ እመኑ ያላቸው። ለዚህ ነው ስራዬን አይታችሁ እመኑ። ማንም ሊሰራው የማይችልን ነገር በመካከላቸው ሰርቼ ባላሳያቸው ኃጢአት ባልሆነባቸው ነበር። ይሄ ነው አሁን የሚያስፈርድብን እንጂ መጀመሪያ አይቶ ቢጠራጠር ሰው አይፈረድ። እነ ናትናኤል ተጠራጥረዋል እኮ ተጠራጥረዋል። ግን ንግግሩ አሳመነው። ከናዝሬት በጎ ነገር ይወጣል? እንደገና አንተ እውነተኛ የእስራኤል ሰው ነህ ሲለው እንዴ ከወዴት ታውቀኛለህ? ከበለስ በታች አየሁ። አሁን ይህን ሲናገር ናትናኤል ወዲያው ምን አለ? አንተ የእስራኤል መምህር ነህ። ወዲያውኑ እውነት ነው፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል መምህር ነህ። ይሄን አለማለታቸው ነው አይሁድ የሚያስጠይቃቸውን በኋላ። ለምን ማንም ያላደረገውን ያ እውር ሆኖ በደረቅ ግንባር የተወለደ የሚባለው ጌታችን ምራቁን እንትፍ ብሎ ጭቃ አድርጎ አይኑን ቀባለት። ከዛ በኋላ በሰሎሞን መጥመቂያ ታጠባለው፣ አይኑ እየበራ መጣ። አይሁድ ተከራከሩት። አይንህ እንዴት በራ? ደጋግሞ ነገራቸው። ድጋሚ ሲጠይቁት እንዴ ደጋግማችሁ የምትጠይቁኝ የእሱ ደቀ መዝሙር መሆን ትፈልጋላችሁ አላቸው። አይ እኛ የሙሴ ደቀ መዛሙርት ነን። ጌታ ሌላ ቦታ ምን ብሏቸዋል? በሙሴ ብታምኑስ እኔን በተቀበላችሁኝ ነበር። ምክንያቱም ሙሴ ስለኔ ጽፏል፣ ስለኔ ተናግሯል። አያችሁ አሁን እኛ የሙሴ ደቀ መዛሙርት ነን፣ አንተ ነህ የእሱ ደቀ መዝሙር አሉት። የረገሙት መስሏቸዋል። የሙሴ ደቀ መዝሙር ከመሆን የኢየሱስ ደቀ መዝሙር መሆን እንደሚበልጥ አልገባቸውም። ሙሴ ራሱ እኮ የኢየሱስ ደቀ መዝሙር ነው ቢገባን አይደለም። አሁን አልገባቸውም። እንደዛ አሉ። ብቻ አንድ ነገር ኃጢአተኛ ነው እኛ እናውቃለን እሱን አሉ። እሱ ኃጢአተኛ እንደሆነ እናውቃለን ሲላቸው እኔ ይሄን አላውቅም፣ አንድ ነገር ግን አውቃለሁ፣ እውሮኜ እንደተወለድኩ አሁን እንደማይ ይሄን እናውቃለሁ። ሌላም አንድ እውነት እናውቃለን፣ እግዚአብሔር ፈቃዱን የሚፈጽሙትን እንጂ ኃጢአተኞችን እንደማይሰማ እናውቃለን። ዓለም ከተፈጠረ ዘመን ከተቆጠረ የዕውርን ዓይን ያበራ ደግሞ አልሰማንም። አያችሁ አሁን ጌታ ደግሞ ምን ብሏል? ከዚህ ቃል ጋር የሚስማማ ማንም ያላደረገውን በመካከላቸው አድርጌ ባላሳያቸው ኃጢአት ባልሆነባቸው ነበር እንጂ የጌታችን በእኛ መካከል መገለጥ አስደንጋጭ ማለት የሰው ሕሊና ለዚህ ትህትና የተዘጋጀ አልነበረም። እውነት ለመናገር በዚህ ደረጃ ላለ ትህትና፣ በዚህ ደረጃ ላለ ፍቅር እንኳን የዛን ጊዜ አሁንም እኮ የተዘጋጀ ሕሊና የለንም። ማለት ይሄን ፍቅር ለመሸከም የሚችል ሕሊና እኮ ማግኘት ቀላል አይደለም። ይሄን ትህትና ለመቀበል የሚችል ማንነት ማግኘት እኮ ቀላል አይደለም። እና አይሁድ ተሰናከሉበት። ግን በነዛ ወራቶች ከ18 ዓመቱ እስከ 30 ዓመቱ ማነው ከ12 ዓመቱ እስከ 30 ዓመቱ በነበረው ወራት የት እንደነበረ ፍንጭ ይሰጣል። ይሄ ማቴዎስ 13 ላይ ያለው ቃል ፍንጭ ይሰጣል። የጸራቢው ልጅ አይደለም፣ ቤተሰቦቹ በእኛ ዘንድ ያሉ አይደለም፣ እናቱስ ማርያም ትባል የለም። ይህን ጥበብ ከወዴት አገኘው ብለው ተሰናከሉበት። በመካከላቸው እያዩት አድጎ ነገር ግን ከ30 ዓመት በኋላ በነበረው አገልግሎቱ ሌላ አይነት ማለት እነሱ ያልጠረጠሩት፣ እነሱ ማይገምቱት፣ እነሱ ማያስቡት፣ ጨርሶ ማያስቡት ማንነት በሱ ላይ ሲገለጥ ይሄ ነገር ግራ እንደገባቸው የሚያሳይ ነው። እና የልጅነት ወራቱ በዛ መልክ እንዳለፈ ይታመናል። ከዚያ በኋላ 30 ዓመት ሲሞላው ዮሐንስ መንፈቅ ሲያልፈው ከ30 ዓመት ዮሐንስ መንፈቅ ሲያልፈው ጌታ 30 ዓመት ሲሞላው በዮሐንስ ይጠመቅ ዘንድ ወደ ዮርዳኖስ ሄደ። ዋስራ